ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምን አላችሁ የሰዓቱን አጫጭር ዜናዎች ይዘን ቀርበናል እስከ ፍጻሜው አብራችሁን ቆዩ ለቻናላችን ለግሽ ሚዲያ አዲስ የሆናችሁ ፈጣን ወቅታዊ ታማኝ ሀገረኛ መረጃዎች ዩቲዩብ ላይ ሲጫን ቀድመው ወደ እናንተ እንዲደርሷችሁ ሰብስክራይብ ላይክ ሼር እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ ኮሜንት ላይ ሐሳባችሁን እንድታሰፍሩ ግብዣችን ነው በቅድሚያ አንኳር ዜናዎች ከአባይ በረሃ ድልድይ ስር ዛሬም የታጠቁ ኦነግ ኃይሎች ጉዳት አድርሰዋል የአባይ በረሃም መንገድ ተዘግቷል በህዋትና በአፋር ህዝባዊ ጦር መካከል ያለው ጦርነት በሁሉም ግንባሮች እንደቀጠለ ነው አቶ ጸጋ አንዳርጌ የአማራን ብልጽግና በመወከል የ48 ሰዓት ለመንግስት ማስጠንቀቂያ ያስገቡ በዝርዝር እናስደምጣችኋለን አብራችሁን ቆዩ በህዋትና በአፋር ህዝባዊ ጦር መካከል ያለው ጦርነት በሁሉም ግንባሮች እንደቀጠለ ነው ጉዳት መድረሱም ተዘግቧል ከቀን ወደ ቀን እየጨመረ በመጣው ጦርነት የተፈናቀሉ ተፈናቃዮችና አስፈላጊ ፍላጎታቸው ጉዳይ አሁንም አሳሳቢ ሆኖ እንደቀጠለ ነው በአካባቢው ለተፈናቀሉ የአፋር ነዋሪዎች ሰብአዊ እርዳታ ያስፈልጋል የህዋት ዓላማ በዋነኝነት የጅቡቲን መስመር ለመዝጋት በኬንያ ለሚደረገው ድርድር ቅድመ ሁኔታ ማስጨበጥ ሲሆን የህዋት ዓላማ በዋነኝነት የጅቡቲን መስመር ለመዝጋት በኬንያ ለሚደረገው ድርድር ቅድመ ሁኔታ ማስጨበጥ ሲሆን ለዚህም ወረራ የፌደራል መንግስቱ አፋርን ባለመተባበር ህዋትን እየረዳው ነው መንግስት ወረራውን ለማስቆም ሚስጥራዊ ድርድሩንም ለማቆም ለአፋር ትኩረት መስጠት እየቻለ ዝምታውን መርጧል ሰሚም ሆነ ጥያቄ ያጣው የኮሬ ህዝብ ሞት ለአመታት ሲገደል የኖረው የኮሬ ህዝብ ዛሬም ሞቱ ቀጥሏል ከዲላ ወደ አማሮ ሲመጣ በነበረ መኪና ላይ ኦነግ ሸኔ በከፈተው ጥቃት 3 ሰዎች ተገሉ 4 ሰው ቆስሏል ከወለጋ የቁጥር ልዩነት ቢኖረው ከአማሮ ህዝብ ብዛት አንፃር በየቀኑ እየሞተ ያለው ሰሚ አልባ ነፍስ ብዛት ያላቸው ነፍሶችም ጠፍተዋል በርካታ አርሶ አደሮች ላለፉት 4 አመታት ሲገደሉ ሲቆስሉ ቤት ንብረታቸው ሲቃጠልና ሲፈናቀሉ ኖረዋል በየቀኑ የሚሞቱ ኮሬዎች ከአርባ ምንጭ እና ሐዋሳ ቅርብ ርቀት ላይ ሆነው ላለፉት 4 አመታት ከክልል እስከ ፌደራል አለው የሚል መንግስትም አልተገኘም በምዕራብ ጎጂ ዞን ጋሞ ዞን እና የቡርጂ ወረዳ የሚያዋስናቸው በደቡብ ክልል አማሮ ወረዳ የሚኖሩ የኮሬ ህዝቦች ድምጽም እንድንሆን ጠይቀዋል አቶ ጸጋ አራጌ የአማራ ብልጽግናን በመወከል የፓርቲው ማዕከላዊ ኮሚቴ አባል ናቸው የ48 ሰዓት ማስጠንቀቂያ ደብዳቤ ለብልጽግና ፓርቲ አስገብተዋል ጥር 29 ቀን 2014 ዓ.ም ለብልጽግና ፓርቲ የቁጥጥርና ኢንስፔክሽን ኮሚሽን በጻፉት ቅሬታ በብልጽግና ፓርቲ ውስጥ እየተፈጸመ ያለውን የህግ ጥሰት በሚከተለው ሁኔታ ዘርዝረው አቅርበዋል ማዕከላዊ ኮሚቴው ማንንም አካል በማያውቀው መንገድ ሁለት መደበኛ ስብሰባ አልፎበት ሶስተኛው መደበኛ ስብሰባን ለማሳለፍ በመንደርደር ላይ መሆኑን የፓርቲው ፕሬዝዳንት አብይ አህመድ የፓርቲውን ከፍተኛ የስልጣን አካል የሆነውን የፓርቲ ተቋም የማዕከላዊ ኮሚቴ መደበኛ ስብሰባን በማጠፍና በመተው ህግንም አሰራርንም ሆነ በሞራል በማይመለከታቸው ኢመደበኛ ደረጃጀቶችን በመሰብሰብ የፓርቲውን የፖለቲካና የትግል መድረክ ሆን ብለው የማቀጨጭ ስራ እየሰሩ ነው በዚህም ምክንያት የፓርቲው ቁመና እጅጉ ተጎድቷል የፓርቲው ጉባኤ በ2 አመት ተኩል መካሄድ እንዳለበት በህግ ቢቀመጥም ማዕከላዊ ኮሚቴው በማያውቀው ሁኔታ ለ3 አመት ተኩል እንዲራዘም ተደርጓል በአሁኑ ሰዓት ማዕከላዊ ኮሚቴው ለማንኛውም አካል ውክልና ባልሰጠበት ሁኔታ ህገወጥ አዘጋጅ ኮሚቴ በማን እንደተቋቋመ የማይታወቅ የጉባኤ ዝግጅትን እየመራ ማዕከላዊ ኮሚቴው እንደ አካል የማያውቀውን ሰነድ ቀጥሎ ላሉ የመዋቅር አባላት እያወረደ በማደናገር ላይ ነው በፓርቲ ውስጥ ዲሞክራሲያዊ አሰራር እየቀረጸ በጸረ ዲሞክራሲ አሰራር እየተተካ ነው ሁሉም ነገር በግለሰብ የግል ፍላጎትና በተናጥላዊ እንቅስቃሴ እየተሰራ በመሆኑ ፓርቲው የግለሰብ ተንቀሳቃሽ ንብረት እስኪመስል ድረስ ተቋማዊ ህልውናን እስከማጣት ሊደርስ የሚያስችል የህልውና አደጋ ተደቅኖበታል በመጨረሻም የማዕከላዊ ኮሚቴ አባሉ አቶ ጸጋ አራጌ ቅሬታው የቀረበለት የቁጥጥርና የኢንስፔክሽን ኮሚሽኑ በ48 ሰዓታት ውስጥ የጽሁፍ ምላሽ የማይሰጣቸው ከሆነ ፓርቲያችንን ለማስተዳደር ስልጣን ለብሔራዊ ምርጫ ቦርድ ቅሬታቸውን ለማቅረብ የሚገደዱ መሆኑን በደብዳቤያቸው ላይ አስታውቀዋል ቆይታችሁን ከግሽ ሚዲያ ስላደረጋችሁ ከልብ እናመሰግናለን ድል ለህዝባችን እናሸንፋለን በያላችሁበት ሰላም የተባቀሱ ጉቴ ወረዳ ገብተው አሁን ታግተውናል ንብረታችን በሙሉ ውድብናል በቃ ምን
ስድስት ዓመት ሙሉ ሰርቼ አንድ ነገር እያወጣሁ ወንድሞቼም ተቀጥቅጠው ታርደው ነው እንደዛ ለስቃይ ያሳለፍኩት። ልጆቼም ብቻ ልጅ ወጣሁት። የታረድኩት ይሄው ማጅራቴ ላይ ነው የታረድኩት። ይሄው መጀመሪያ ሲገባ ብር አምጣ ላይ ብር የለኝም እኔ ምንም የለኝ አልያዝኩም ስለው 10,000 ብር ወይፈን ሸጬ ነበር እሷን ሰጠኋቸው ለነፍሴ ብዬ ይተውኛል ብዬ። ከዛ ክላሽ አምጣ ላይ ባክ ገበሬ ነኝ እኔ የስድስት ልጆች አባት ነኝ ምንም የለኝም ይሄው ይሄንን ነው ያዝኩት ማርያምን ስለው ጊዜ ማርያም ምንድነው አለና ከዛም በኋላ በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። ጥለው ሄዱ። ልጄም ነበረ ታላቅ ልጄ እሱንም ማጅራቱን በሰደፉ ስለመታው ሞቷል። እሱን ሞተ ብለው በእንትኑ በስለቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመታው እና በሰደፉ ነው የመታው። እሱም ዳነ እኔም ዳንኩ። ይሄው ነፍሴ አለላሁኑ ችዬ መቆም አልችልም። ይሄን እንቀጠቀጣል ጉልበቴ መራመድ አልችልም። እጄ ዕቃ ማንሳት አልችልም። ሽባ ሆኛለሁ ጭርሱን። መጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚች እጁ ላይ ሞልቶ መጨረሻ ላይ ሲወጣ እንዲች ጠጥቷት ነው የወጣው ደሙ። እና ስራቸው አረመኔ ነው። በቃ በጣም ጨካኞች ናቸው። አዎ ጠጥቷል። ቀና አድርጎ በእጁ ሙሉ አድርጎ ጠጣው። እና ስራቸው በጣም አረመኔ ነው። አሁን ዝም ብለው እናንተ ቤት እንሰራም ለኛ ነው የምትሰሩት እናንተ አርመኞች እናንተ አህዮች በጎች እያሉ ሲሰርቡን ነበር። ኧረ ተው ይሄ ነገር ምንድነው? ለምንድነው ተዋልደን እንደዚህ ብለን ስንላቸው አይ እንትን አጎዛ ለብሳችሁ ነው የመጣችሁ ዛሬ በእኛ ሀገር መሬቱም የወረመኛ ነው እያሉ ሲያሰቃዩን ነበር። ልጆቻችንን ጠመንጃቸውን ቀምተው ዘመዲያችንን ወገናችንን ደጃፍ ዘግተው አቃጠሏቸው። ሲያቃጠሏቸው ህዝብ ብለን ሽመልስ አብዲሳ ዘንድ አዲስ አበባ ሸሽተ ህዝብ ግን እየታረደ በወጤ እየታረደ ህጣን ልጆች አንድ ግሪም 10 ልጆች ናቸው የተቆጠሩት ወጤ ላይ እየተባለ እኔ ባይኔ ያላየውም ዘመዶቻቸው መጥተው አውርተውኛል። ግን ዛሬ ገደሉን። እንደዚህ እያደረጉ አቶ ሽመልስ ቢሮ ስትሄዱ ምን አሏችሁ? አናቅሙጡ ነው ያለን። አናቅሙጡ ፊታቸውን ተሸፈኑና ትንሽ መልስ ስጡ ታህያችሁ ያርዳችኋል አለኝ። እኔ ከቴም ገነበረኝ ገፉኝ። ፖሊሶቹ ሲገፉኝ ምን አረኳቸው? እማማ ዝም ብለው ይሄዱ ተዝግዲም እመጡበት ይሄዱ አለኝ። ህዝባችን አረዱት። ስማችን ምንድነው? እንትን ይዘሃል ሆላ ይዘሃል በጉን በግ ይዘሃል ይለዋል እንትኑን ሾፌሩ። አዎ ብለው አዲያፍተው አማራ ይዘሃል ማለት ነው። ከዛ ሊገል ነው። አዎ አረዱን። እያረዱ ነው ያሉት እና እንደዚህ እያደረጉ አሰቃይተውናል። እነዚህ ሰዎች አሁንም ቅድምም እኔ እንዲያው እንደ ራሴ ወዲያ 9 ከብት ነው ጥዬ የመጣሁት 6 እናት ፍየል ጥዬ መጣሁ። ባሌ ተሞተ 18 አመቱ ነው። ምንም አይነካሽ እያሉ እያታለሉ ውሸታቸውን የበላን ወነክሸኔ አይደለም ወነክሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው እስበሳቸው እየተመካከሩ መሳሪያቸውን ቀሙ። የአማራ መሳሪያ ቀሙ። የእናንተን ደግሞ ነገጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዲያው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ተር ፖሊሶቹ መተው እላለው ወይ ደርሰሃል አይኛ እዚህ ቦታ ነን ተመለስ ግዳጃችን ሞልተናል እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? እዛ ወረዲያው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዲያውም አውራጃውም ወነክሸኔ ነው። ህዝቡም ወነክሸኔ ነው። የኔ እናት ይቅርታ አድርጉን ወነክሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንደ ትርትል አርገው አጥሩ ላይ ሰቀሏት። ሲያቲቱን እንደ ስንጥቅ አርገው የ9 ነፍስ ለጡ እንደ ስንጥቅ አርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን ርድ ያርገው ደሙን እንዲህ አንቆርቁረው እንዲህ አርገው ተጠጣ አርገው ካሏሉ ይጠጡታል። በወዲያቸው አስገብተው ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። እኔ እናትዬ ዋና እንደዚህ ኩነን ተበድለናል። የአማራ ክልል አሁንም ድረሱላቸው።
ባኖ ላይ ታፍነዋል፣ በባኮ ላይ ታፍነዋል፣ በጉት ላይ ታፍነዋል። ልጆቻችን እንዲያጥብቁ መናል እያሉ ነው። አሁንም የአማራ ክልል ሰው ይድረስላቸው ለልጆቻችን። የኔ አሁን 3 ልጅ ትናንሽ ወይ ልጅ እዛ ትናንትና ማታ ደውላ እናቴ ጦለት አድርጊልኝ ታፍኛለሁ ልሞን ነው እያለ ጉትም ከተማ ነው ያለችው። ኧረ ለአማራ ድረሱ ልጆች፣ ኧረ አማራን አዲኑ፣ እኛንም አዲኑን። እኛም አዲነን እዚህ እየበላን እየጠጣን ነው። እና ይቅርታ አድርግልኝ የኔ እናትዬ እንደዚህ ነው። አዲስ አበባ ላይ ራሱ ወነጎይ ናቸው ቢያቸኛ ዳይሉናል። ለዛ ሲያውን እንዴት አገራችን ነው እንዴት አደራችሁ ስላቸው ደሞ ይስተያት መጣይ አገራችን ደሞ መጣይ እንደኛ እኮ አዲስ አበባ ክልላችን አዲስ አበባ አገራችን ነው እያሉ አሁን አዲስ አበባ ሸሽተን የመጣ ነው በእነሱ ምክንያት ነው፣ በሽመልስ አብዲሳ ምክንያት ነው። ሽመልስ አብዲሳ ይባላል። ምንም የአማራ ልጅ ያሁላ ታርዶ ያሁላ ንብረት ጠፍቶ ዶሮ አልተፈናቀለችብኝም ማለት በኋላ ዋማኩሳ ተቃጠለ ሰው ተቃጠለ ብለን ስናመለክት አንተ እንደዚህ አሉሳ ብሎ ለወረዳው ሲደውል አዎ ትክክል ነው ተቃጥለዋል ሞተዋል ግን እኔ እያስጠበቅኩ ነው ብሎ ቃል ሰጠ። እንደዚህ አለ በወረመኛ አማርኛ አትናገሩ ወረመኛ አትናገሩም አገሪቱን ጠልተህ አገሪቱን ወዲህ ቋንቋውን ጠለህ እያሉ በሽመል ነው የሚሉን። ስብሰባ ስንወጣ አንድ ሰው አማራ ስብሰባ ወጥቶ አይሻተፍም። እኔ ግን ትንሽ ወረመኛ ስለማቅ አባልነሽ የሻኔነን ትንሽ እያሉ አባልነሽ እያሉ ገትቱኛል። አሁን ግን ጉልበቴ ደክሟል። ከ60 ዓመት ወዲያ እኔ እንግዲህ አላገለግልም ስላቸው የአባልነትሽን 10 ብር ክፈይሉኛል ያስከፍሉኛል። አሁን ይሄ ነገር ሲመጣ ግን ታማራ ብር እንዲያተቀበሉ አሉ። ታማራ ላይ ብር እንዲያተቀበሉ ጉማችን ናቸው ባላንጋሮቻችን ናቸው እያሉ እንደዛ አድርገው አሰቃዩን። ስብሰባ ስንወጣ ራሱ አማርኛ ያነጋግሩን። ሙሃ ስንቀድ ራሱ ለምንድን ነው አማራን የምታስቀድ ይቻህያ ሁላ ይሽበግ እየተባልን እየታረርን ያለነ እኔ እናት እግዚአብሔር ይስጥልኝ አመሰግናለሁኝ። እናንተንም ልብ ይስጣችሁ ልጆች ልብ ይስጣችሁ። ዘራችን አለቀ። የአማራ ልጅ ጨካኝ አይደለም ይራራል። እዚህ ራሱ ተከትለው ልጆቻቸውን የኦሮሞ ልጅ ታቅፈው የመጣሉ። እነሱ ቢሆኑ ግን ያርዳቸዋል። ህጣኖቹን ነው እያረዱ የጣሏቸው፣ ህጣኖቹን ነው እየቀጠፉ የጣሏቸው። እኛ ግን ታቅፈን እኛው ጋር እየተረዱ ነፍሰ ጡሮቹም እየታከሙ ህጣኖቹም እየተሰጡ እየተቀለቡ ነው ያሉት። እነሱ ሳይ ቃልቃሎ ነው አማርያ ነው ተው የከሌ ልጅ ወረሞ ናት። ያቺ አማራ ወልዴለ እሷ አቅማዲያ ናት ተሸከም ልጁን አስቀሩት። ታስቀሩ በኋላ ደግሞ ያርዱታል። እነኙ ሸኔዎች ገብተው ተወረሞ ጋራ ታገሬው ጋራ ስብሰባ አድርገው ታቦት እንደገባ ሰው ነው ታቦት እንዳስገባ ነው ሲያጨበጭቡ የተቀበሉት ሸኔውን ተጫካ። እንደገና አገሬው ነው ይሄ ሚኒሻ ነው ድሮ ሰርቷል። ሚኒሻ 3 ዓመት ሆኖታል። ልጅቶ ግን ሰርቶ ተወጣ። ሚኒሻ ነው ብለው ጠቁመው በ3 ቀናቸው ነው ያገኘናቸው። አርደው ተላው ላይ እንደውም ሳይበሉት አይቀሩም እየቆረጡ አርደው ጥለው በ3 ቀን እንደተገደለበት ሰው ሳንሆን እንደገዳይ ሆነን ተደብቀን ነው ሬሳን ፈልገን ወስነን በተክርስቲያን ጥለን ሊያው ሞተብን ብለን ደሞ አልሸሸንም። ሞተብን ብለንም አልተቀየምናቸውም። እንጀራ መሄድ ወዴት እንሂድ ብለን ለእንጀራ ብለን ተቀመጥን። እንደገና የት ናቸው እየተባለ እየታደነ የአማራ መደብር ነው ይሄ ፈቃዱ የአማራ መደብር ነው ተብሎ እንደዚህ ሲፈለግ ማን ነው የሚፈልገን? ሸኖቹ ገና ከተማው አልመጡም። ያካባቢው ወጣት ጎረምሳው ነው የኦሮሞ ጎረምሳ ነው ሲፈልገን በ3 መቀርቀሪያ ተቀርቅሮ በሩ ይታደራል። እንቅልፋት ተናርዳለን። አረ ይሄ ነገር ምን ይሻላል ሲባል ይበርዳል ይደርስልናል ሲባል ይሄ ምንድነው? ራሱ ክልሉ ነው ዝሆኑ ነው ወረዳው ነው። እኛ ምንም ሸኔ ተገባ በወሩ እጫካ ነበር። በወሩ ነው ወረሞን አማክሮ ወጣቱን አማክሮ ማን ነው ወረሞ ማን ነው አማራ? ይሄ አማራ በእናንተ ላይ የሚበለጥገው ይሄ አማራ በእናንተ ላይ እኩል የሚሰጣችሁ ይሄ አማራ በእናንተ ላይ ከብት ርብ የሚሰጣችሁ በአማራ በር የምታርሱት ምንድነው ሲላቸው ስንቅ እያቀበሉ ቢራ እያቀበሉ ኮሾሮ እያቀበሉ ግልብጥ ብሎ የመጣው መጀመሪያ ከፊት ወጣቱ ነው። ሸኔ ሲወጣ በእኛ ደጅ 200 አይሆንም። በኋላ 1-2 መሳሪያ ይዞ አገሬው ነው ግልብጥ ብሎ የኛን ሰው ሲያባረር ዕቃችንን ለማንሳት ልጅ ብቻ ሰው ብቻ ይዘን ስንሮጥ ተኋላ ዕቃችንን ዝርፊያ በአማራ ላይ ያለ ንብረት የተከማቸ ንብረት ያለ ንብረት እዛው ነው ዘርፈው እንትን ያሉበት። በምንድነው የምንከላከለው? መጀመሪያ መሳሪያ አስረክቡ ብሎ አስረክበናል። የነሱ አልተወሰደም። የነሱ ፈርተው ከሰጡ አጋጣሚ እንጂ በሙድ ከሰጧቸው እንጂ የአማራ መሳሪያ ነው የተነጠቀው። በደብረገና ላይ አንድ ክልል አለች አስገባ ሲለው አናስገባም ሲል እያደለ ነው ያው ሸኔ በከሌጋ መሳሪያ አለ እየተባለ እኛ እዚህ ስንደርስ እነሱ ወስደውታል። በከተማ ያለውን ገበያ መሃል እያወጡ አቃጥለዋል ንብረታችንን።
እና ከውቶቻችንን እንዲሁ ጥለናቸው እጁ ያለበት ተወረዳው ተክልሉ አገሬው ነው። ደቦስን ደግስ ንግስና ነግስ ይታረዳል ይጠመቃል እከሌ እኛ ቤት ሲዘለል ሲጨፍሩ የሚያሩ ናቸው። በኋላ ላይ ያማራ ሽንቱ የቱ ነው? ያማራ ሽንቱ አንዴ በእናቱ አማራ ይሆነ ይላሉ፣ አንዴ በአባቱ አማራ ይሆነ ይላሉ። ያማራ ልጅ ነው የነፍጠኛ ልጅ ነው። ማን ነው የሚጠቁመን? ጎረቤት ነው የሚጠቁመን። ሽንቱ ማን ነው? አማራ ነው ሲያብል ነው። ኦሮምኛ ቃል እንጂ እሱ አማራ ነው እየተባለ አገሬው ነው እጃችንን ይዞ ያስገደለን ያስበላል ያዘረፈን። ነብሰ ጡርም ነች እመጫትም ነች እንዴት ነው ትላቸው ተቀመጥ ማታ መጥተን እንገላግላቸዋለን ተቀመጥ አሉ። አዎ ከዛ ተነሳው ሀርኩ ይሄው ጭንቅላቴ ዞሯል። እኔ ጧትና ማታ በልጆቼ ራሱ አለቅሳለሁ፣ ጧትም ማታ አለቅሳለሁ። ልጅየው 3 አመት ነው ምንም የሚሰበስበውም የለ እንዲሁ በቃ በሆቴ ነው የወጣው።